ብዙ ሰው ኢትዮጵያ ላይ ዩቲዩበር መሆን ይፈልጋል፣ ግን ለዩቲዩብ የሚያስፈልጉ ነገሮች ተላልቅ ነው ብሎ በማሰብ ምክንያት ዩቲዩበር ከመሆን ሐሳብ ወደ ኋላ ያፈገፍጋል ማለት ነው። ዛሬ እኔ የማሳያችሁ ምንም ፋንሲ ካሜራ ሪንግ ላይት ሳይኖራችሁ እንዴት ባላችሁ ነገር ዩቲዩበር መሆን እንደምትችሉ ነው ማሳያችሁ። አሁን የምነግራችሁን ነገር እስከ መጨረሻ ካዳመጣችሁ እመኑኝ ምርጥ ዩቲዩበር ትሆናላችሁ። ሰላም እንዴት ናችሁ? ይሳቅ ለገሰ ይዘናል ነኝ። ዛሬ በዚህ ቪዲዮ የማሳያችሁ ዩቲዩብ ለመጀመር የሚያስፈልጉ አፕሊኬሽኖች ምንድናቸው እና ማን ናቸው የሚለውን ነው ማሳያችሁ። ብዙ ሰው ዩቲዩበር መሆን ይፈልጋል፣ ግን ደግሞ በስልኩ መጠቀም አቅቶት ሌላ ነገር ያስባል። ልክ እንደ ካሜራ ፋንሲ ካሜራዎች ሪንግ ላይቶች ምናምን የሚፈልገው ግን ምንም ሳያስፈልጋቸው አሁን በማሳያችሁ በእነኚህ ስልካችሁ ባላችሁ ስልክ ብቻ እነኚህ በማሳያችሁ 6 አፕሊኬሽኖች ዩቲዩበር መሆን ትችላላችሁ ማለት ነው። ከዛ በፊት ይሄን ሰሞን ቪዲዮ እየሄደልኝ ስላልሆነ ኮፒ ሊንክ አድርጉልኝ እና ሼር አድርጉልኝ። ለዚህም ቤት ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ፣ ምክንያቱም በቅርቡ አንዲች መግባታችን አይቀራም። ጎ ወደ ቪዲዮ። እነኚህም አፕሊኬሽኖች እነኚህ ናቸው፣ 6 አፕሊኬሽኖች ናቸው። ዩቲዩብ ለመጀመር በጣም ለመሰረታዊ የሚባሉ ናቸው ማለት ነው። ምንድናቸው? አንደኛ ቪዲዮ ሪከርድ የምናደርግበት ሳውንድ፣ ሁለተኛ ቪዲዮ እንድልክ አሁን እንደቀረስኩ እያለውበት ወይም እናንተ ደግሞ ቪዲዮ ፌስለስ ያልሆነ ቪዲዮ ልትሰሩ ትፈልጋላችሁ ዩቲዩብ ላይ ፌስለስ እና ዊዝ ፌስ አለ አይደል? ቪዲዮ ስንሰራ ይሄኛው ልክ አሁን እየቀረስኩበት እንዳለው ቴክስት ሪከርደር ነው። ይሄኛው እንደዛ ነግራችኋለሁ። የአፕሎድ ማድረጊያ ነው። እነኚህ ታምኔል መስሪያች ናቸው። እነኚህ ደግሞ ዲስክሪፕሽን መስሪያ ናቸው። ታዲያ እነኚህ ሁሉ እንዲህ ከሆኑ እንዴት ነው እኔ የምጠቀመው የምትሉ ከሆነ ምንም አስቸግራችሁ። መጀመሪያ የሚያስፈልገው ምንድነው? አንድ ነገር ከማቅረባችን በፊት ለቪዲዮ ምን መጻፍ ነው ማለት ነው ያለብን? መጀመሪያ ሐሳብ ነው ማምጣት ያለብን። እንዴት የዩቲዩብ ቻናል እንዴት እንደሚከፈት ምናምን በቅርቡ ሰራላችሁ፣ ወይም ደግሞ ከዚህ በፊት እየሰሩ የሌሎች ቻናሎች አሉ፣ እነሱ ማየት ትችላላችሁ። ምርጥ ስለ ዩቲዩብ አከፋፈት ከሀ እስከ ፐ ያብራራሉ። እነ ቡጊዳ ሚዲያዎች አሉ፣ እነ ሙሴላ ሌሎችም አሉ ማለት ነው። እነሱን ተከትላችሁ እንዴት ዩቲዩብ ቻናል እንደሚከፈት ማወቅ ትችላላችሁ ማለት ነው። እሺ ይሄ ከሆኑ ታራ እንዴት ነው የምንጠቀመው ካለው፣ አንደኛ ቮይስ ሪከርደር። ቮይስ ምን ያስፈልገናል? አንደኛ ቪዲዮአችን ስንሰራ ቮይስ ላይ ፎከስ ማድረግ አለብን እና የቮይስ ሪከርደር መጠቀም አለባችሁ። ልክ እንደኔ የምትጠቀሙ ከሆነ እንደዚህ ፌስለስም እንደዚህ በኤክስ የከረመለቀ ከሆነ ችግር የለውም። ራሱ ስልኩ ምርጥ ቮይስ ካለው በቅርበት ስላላችሁ ቮይሳችሁን ይወስዳችኋል ማለት ነው። ይሄ ቮይስ ሪከርደር ከፌስለስ ያልሆነ ቪዲዮ ሲሰሩ ከቪዲዮ ፊት ለፊት ተቀምጣችሁ ከካሜራ ፊት ለፊት ተቀምጣችሁ የምትቀርጹ ከሆነ ነው። ያኔ ሌላ ስልክ ካላችሁ በሌላ ስልክ መጠቀም ትችላላችሁ እየቀረጻችሁ ማለት ነው። ምርጥ አውትፑት ይሰጣችኋል ማለት ነው፣ ድምጽ ማለት ነው። አሁን በፈለጋችሁ እንደዚህ አማራጭ መቅረጽ ትችላላችሁ። አንደኛ ከመደበኛው ሳውንድ ሪከርደር ትንሽ የተመቸችኝ ምንድነው? ከዚህ በፊት ቀርጻችሁ ያላችሁትን ካለ በዛው ላይ ኮንቲኒው አድርጋችሁ መቀጠል ትችላላችሁ። ለምሳሌ ይሄኛው ሪከርደር ከዚህ በፊት የቀረጽኩት ናቸው ማለት ነው። በዛው ላይ ምን ያደርግልኛል? ይቀጥልልኛል ማለት ነው። ቀጥሎ ማለት ነው። ለምሳሌ እዚህ ጋር ያለችውን 3 ነጥብ በነካ በዚህ በ3 ነጥብ ላይ ኮንቲኒው ሪከርድ መለውን በነካ ምን ያደርግልኛል ማለት ነው። ኮንቲኒው ሪከርድ የሚለው እዚህ ጋር ስታርት ነው ብለው ይጀምራል ማለት ነው። ስታርት ነው ካልኩት አሁን እየቀረጽኩ ያለውትን ያቋርጥብኛል። ለዛ ነው ስታርት ነው ማለት ነው እንጂ ስለሚያቋርጥብኝ ለዚህ ምንም እንደዚህ መጠቀም ትችላላችሁ ማለት ነው። ወይም ስልካችሁ ምርጥ እንደ ሳምሰንግ ምናምን ቴክኖ ከሆነ የራሳችሁ ሳውንድ ሪከርደር ጥሩ አውትፑት ይሰጣችኋል። ከዛን ኤዲት ላይ ማሳመር ትችላላችሁ። እሺ ሁለተኛው ደግሞ ኤክስ ሪከርደር ነው። ኤክስ ሪከርደር ምንድነው? ልክ አሁን እየቀረጽኩ እንዳለው አይነት ቪዲዮ የምትሰሩት ሆነ ቴክዎች ምናምን የምትሰሩ ከሆነ አንድሮይድ ቲፕስ የምትሰጡ ከሆነ ልክ እቺን ኤክስ ሪከርደር መጠቀም ትችላላችሁ። ልክ አሁን እኔ እየቀረጽኩ እንዳለው ማለት ነው። ምርጥ ነሽ ማለት ነው። አሁን እንደዚህ ማሽከረክርበት እንደዚህ እያርኩ የምሰጣችሁን በራሱ ማድረግ ትችላላችሁ። ልክ እኔ አሁን በራሱ በስልኩ ላይ የሆነ ሴቲንግ አብርቼ ነው ይሄን ያደረኩት፣ ግን በራሱ እዚህ ጋር ጎኗ ላይ ያለችዋን እቺን በካውንት ደቂቃ መቁጠሪያዋን በመሳብ እንደዚህ አሁን ልክ እንደምጠቀም ትችላላችሁ። ከጎን እንደዚህ በመውሰድ እንደዚህ ማሳየት ትችላላችሁ። ምርጥ ነሽ ማለት ነው። ይሄንን በዚህ መጠቀም ትችላላችሁ እና ሌሎች ነገርም በቀስት ማሳይ ከፈለጋችሁ የብሩሽ ምልክቷን በመንካት የተፈለገውን ነገር ማሳየት ትችላላችሁ። ለምሳሌ አሁን ላሳያችሁና በቀስት ከፈለኩ ይኸውላችሁ ቀስት እንደዚህ ማሳየት እችላለሁ። ከብ ከፈለኩ ደግሞ ልክ እዚህ ጋር ከቡን እዚህ ጋር ደግሞ ስኩዌር ከፈለኩ በስኩዌር እዚህ ጋር መጻፍ ከፈለኩ ደግሞ እዚህ ጋርም እቺን ብሩሻን ነካና እንደፈለኩ መጻፍ ማክበር እችላለሁ። ከለር መቀየር ከፈለኩ ደግሞ እዚህ ጋር ያለችው ማለት ነው። ለማጥፋት ከፈለኩ ደግሞ እዚህ የብሩሽ ምልክቱ ነክታችሁ እንደዚህ ማጥፋት ትችላላችሁ። ግን እንዲህ ከመታጠፉ እዚህ ጋር ኤክስ ማን ብነካት ባንዴ ያጠፋላችኋል ማለት ነው። በኤክስ ሪከርደር እናንተ በካሜራም ትቀርጹት ከሆነ ከዊዝ ፌስ ጋር ከሆነ እንደዛ ታረጋላችሁ። እንደዚህ ደግሞ ቴክ ከመሰሩ ዊዝለስ ፌስ እና ፌስለስ መስሩ ከሆነ ደግሞ ይሄ መጠቀም ትችላላችሁ። እሺ ስማርት ቪዲዮ ኮምፕረሰርስ ምንድነው ካላችሁ፣ ለምሳሌ እስኪ
እንትን ያላችሁ ስልክ ሳምሰንግ በተለይ ያላችሁ ስልኮች ታውቃላችሁ 2 ደቂቃ ከቀረጻችሁ የእናንተ የቪዲዮ ሳይዝ በጣም ይርቃል። አንድ ቪዲዮ ከለቀቃችሁ በአንዴ 80 ሜጋባይት 3 ቪዲዮ 4 ደቂቃ 5 ደቂቃ የሆነ ደግሞ 500 ሜጋባይት ምናምን ነው የሚደርሰው ማለት ነው። ስለዚህ ይሄኛው ደግሞ ቪዲዮ ስማርት ቪዲዮ ኮምፕረሰር ምንድነው ይቀንስላችኋል፣ የቪዲዮ ሳይዙን ዲክሪስ ያደርግላችኋል ማለት ነው። በጣም ሃይ የሆነውን ቀነስ ያደርጋል ማለት ነው። እንደዚህ ነክታችሁ ለምሳሌ አንድ ቪዲዮ ላሳያችሁ እንትን ያርኩ ሴሌክት ልትላታላችሁ ትመርጡላታላችሁ ከዚህ በፊት የቀረጻችሁ ቪዲዮዎች። አሁን ለምሳሌ እነኚህ በኤክስ ሪካርደር የተቀረጹ ናቸው። እነሱ ብዙ ሜጋባይት አይዘው ልክ በራሱ ስልክ ቪዲዮ ስቀርጹለት የሚያመጣው የራሱ እንትን አለው ማለት ነው። አውትፑት እሱ ላይ ነው ያለውን ነው የምትቀንሱለት ማለት ነው። እስኪ ለምሳሌ በራሴ የቀረጽኩት ቪዲዮ አለ። ይሄኛው ቪዲዮ ካያችሁት 5 ደቂቃ ነው፣ ግን ሜጋባይቱን ተመልከቱት እስኪ። ሜጋባይቱ ስንት ነው? 273 ሜጋ፣ ግን በ5 ደቂቃ ይሄ ሁሉ ማለት ነው። ለምሳሌ ይሄን ቪዲዮ እዚህ ጋር ብታዩት 33 ደቂቃ ነው፣ ግን 138 በ5 ደቂቃ 200 ሆነ፣ በ33 ይሄኛው። ዜርፎር እንደዚህ አይነቶች ምን ታደርጋላችሁ? ተቀንሱታላችሁ ማለት ነው ሳይዛቸው። ይሄንን ቪዲዮ መርጫለሁ፣ ይሄን ቪዲዮ ነካዋለሁ። እናንተ የመረጣችሁትን መንካት ትችላላችሁ። እንዲህ ከነካሁት በኋላ እዚህ ጋር የሆነ ዝርዝር ያሳየኛል። አሁን ልክ በፊት ግን ይሄኛው በፊት ኳሊቲ 100% ላይ 10% ቀንሶ በ90 ኳሊቲ ነው የሚያሳይሽ። ኳሊቲ ትንሽ ዲግሪስ ያደርጋል ማለት ነው። 10% ስትቀንሱ ጊዜ ሳይዙም አብሮ 192 ላይ ይቀንሳል። ቅድም 200 ነበር። ልክ ይሄን እየጨመርኩ ሲሄድ ደግሞ ሳይዙም እየቀነሰ የፋይል ሳይዙ እየቀነሰ ይመጣል። ልክ አሁን 47 ላይ እንደገባ ማለት ነው። እዚህኛው ጋር ደግሞ የባይት ሬት የሚለው ማለት ነው ፐር ሰከንድ ያለውን ቪዲዮ ኳሊቲ ነው የሚለው ማለት ነው። ለምሳሌ እየጨመርኩ የባይት ሬት ቦታ የሚለው ቁጥሩን አያችሁት? አሁን ለምሳሌ 1996 ኪሎ ባይት ፐር ሰከንድ ነው። ምኑ ይሄ ሙሉ ቪዲዮ 78 ከሆነ የሱ ሜጋባይት በሰከንድ 1966 ነው የሚቆጥረው ማለት ነው። ልክ እስኪ እዚህኛው ኦሪጂናሉ ላይ ስመለሰው ስንት እንደሚሆን አያችሁ? በፐር ሰከንድ 5500 ኪሎባይት ደግሞ እናንተ ወደ ሜጋባይት ቀይሩትና በሰከንድ ውስጥ አንዷ ሰከንድ ስንት ሜጋባይት እንደሆነች ማወቅ ትችላላችሁ ማለት ነው። ከዛን ከጨረሳችሁ በኋላ ልክ እናንተ ግን ኳሊቲው በደንብ እንዳይወርድባችሁ ከፈለጋችሁ በ90 በቃ ልክ እናንተ መጀመሪያ እንዳረጋችሁ ራሱ ወስኖ እንደሚሰጣችሁ በ90 ምርጥ ነው ማለት ነው። አሁን ለምሳሌ ከ270 ምናምን ላይ 192 ላይ መርሷል። ከዛን እዚች ጋር ኮምፕረሲንግ ስፒድ የሚላል ይሄ ሲቀይረው ጊዜ የፍጥነቱ ማለት ነው። ለምሳሌ መካከለኛ ላይ ነው ያለው፣ ሚዲየም ነው የሚለው ነክታችሁ በጣም ቬሪ ፋስት ላይ ታርጉታላችሁ። ለምን ሲቀይር ጊዜ ቶሎ እንዲሮጥ ማለት ነው። ከዛ እዚህ ጋር ቬሪ ፋስት የሚለውን ተነኩታላችሁ። ኮምፕረስ ያርግ ትንሽ ስለሚቆይ ቬሪ ፋስት ታርጉ ትንሽ ከሚዲየሙ የተሻለ ነው ማለት ነው። ከዛ እዚህ ጋር ኮንቨርት ትሉታላችሁ። ከዛ ደን ወይም እዚህ ጋር ስም መቀየሩን ከሆነ መቀየር ትችላላችሁ። ከዛ እዚህ ጋር ደን የሚለውን ተነኩታላችሁ። መቀየር ይጀምራል። ይሄኛው ደግሞ እንደሌላው ለምሳሌ ቪዲዮ ኤዲት ስታደርጉ እባካችሁ እስኪጨርስ ድረስ ከቪዲዮ ውስጥ አትውጡ ምናምን ነው የሚለው። ይሄኛው ግን ባክግራውንድ ላይ ማጫወት ትችላላችሁ ማለት ነው። ባክግራውንድ ላይ እዚህ ጋር ራን ኢን ባክግራውንድ የሚለውን በመንካት ሌላም ነገር መጠቀም ትችላላችሁ። ባክግራውንድ ላይ ያጫወታችሁት ማለት ነው። ይሄ ኮምፕረስ ያደርጋል ማለት ነው። ምንም የሚገድበው ነገር የለም። ራን ኢን ባክግራውንድ የሚለውን ተነኩታላችሁ፣ ወደ ሌላ መጠቀም ትችላላችሁ። እኔ ግን ስለማልፈልግ ይሄንን እዚህ ጋር ዲሊት ምልክቷን የትራሽ ምልክቷን እነካታለሁ፣ አልፈልገውም ማለት ነው። እሺ ወደ ሁለተኛው እንላፍ። ወደ ሁለተኛው ስናልፍ ደግሞ ክሮም ነው። ክሮም ምንድነው? ወደ ቪዲዮ አፕሎድ የምናደርግበት ማለት ነው። ቪዲዮ አፕሎድ የምናደርግበት ማለት ነው። ቪዲዮ አፕሎድ የምናደርግበት ሁለት መንገድ አለ። አንደኛው ዩቲዩብ ራሱ አፕሊኬሽን ሲሆን፣ ሁለተኛው ደግሞ በብሮዘር የምንፖስተው ነው። እዚህ ጋር ብዙም ግራ የማያጋባችሁ ነገር አይኖር። ሰዎች በብዛት ጊዜ በክሮም ወይም ደግሞ በብሮዘር ፖስቱ በዛት ፖስቱ የሚለው አንደኛ እዛ ላይ ስትፖስቱ ጊዜ ሞኔታይዝ ይሆናችሁ የሞኔታይዝ አማራጭ ቦታ የለም። ዶላራውን የምታበሩበት ቦታ የለም። እዚህ ግን ክሮም ላይ ዲቴል ወደ ውስጥ ገብታችሁ ታግ መጻፍ ትችላላችሁ። ዲስክሪፕሽን እንደፈለጋችሁ ማድረግ ትችላላችሁ። ቻናል ዲስክሪፕሽኑ ላይ ራሱ ቻናሉ ላይ ዲስክሪፕሽን ባይ ዲፎልት ታስገባችሁ። ቪዲዮዎቹ ላይ በክሮም ስፖስቱ ባይ ዲፎልት ዲስክሪፕሽኑ ታጎቹ ይገለበጣሉ። ግን እዚህኛው ላይ አይገለበጡም ራሳችሁ እስክትጽፉበት ድረስ ማለት ነው። ዴርፎር በዚህኛው ይለያያሉ። ግን እዛኛው ላይ ፖስታችሁ እዚህ ላይ ፖስታችሁ ምንም ልዩነት የለውም። በዚህ ስለ ፖስታችሁ ብቻ ቪው ታገኛላችሁ፣ በዛ ስለ ፖስታችሁ ብቻ ቪው አታገኙም አይደለም። ዋናው የእናንተ አቀራረብ፣ ዋናው የቪዲዮ ኳሊቲ ነው ማለት ነው። በቪዲዮ በአፕሊኬሽኑ ቪዲዮ የምትፖስቱ ከሆነ ዲቴል ስለሌለው ምን ታረጋላችሁ ማለት ነው። ገና ዩቲዩብ ስቱዲዮ ውስጥ ገብታችሁ በዚህኛው ስፖስቱ ማስተካከል አለባችሁ። ዋይቲ ማውረድ አለባችሁ። በስልካችሁ የምትጠቀሙ ከሆነ ዩቲዩብ ዋይቲ አፕሊኬሽንን ከፕሌይ ስቶር ላይ በነጻ ታገኛላችሁ። ከዛ እቺኛውን ማውረድ አለባችሁ ማለት ነው። እዛ ላይ ከፖስተን በኋላ ሁሉ ነገር ካስተካከል በኋላ እዚህ ውስጥ ገብተን ነው ወይም ደግሞ በራሱ በብሮዘር ላይ ባለው ዩቲዩብ ስቱዲዮ ውስጥ ገብተን ሁሉ ነገር የምናስተካክለው። በዛ ፖስታችሁ ግን ወደዚህ መምጣት አለባችሁ ዲቴል ለማስተካከል ማለት ነው። ስለዚህ ሺፍቲንግ ስለሚኖር በመሃሉ ትንሽ ይቆይባችኋል፣ መከራ ይሆናል። አንዴ እዛ ገብታችሁ አንዴ እዚህ ከምትገቡ ሁለት ውስጥ መግባታችሁ ስለማይቀር
እዛም ፖስታችሁ ክሮም ትገባላችሁ ስቱዲዮ ለመግባት ለማስተካከል። ለዚህ ሁለቱም ቦታ መግባታችሁ ስለማይቀር በክሮም አንዴ ሁሉ ነገር አሰናድታችሁ ብትፖስቱ ጥሩ ነው። አንደኛ ክሮም ላይም ደግሞ ያ ቪዲዮቹ ኮፒራይት አለው አሌለው እዛ ላይ ፎል እንትን አድርጎ አፕሎድ አድርጎ ከጨረሰ በኋላ የኮፒራይት ቼክ አካባቢ ላይ ካለው ዚስ ምናምን ፋውንድ ተገኘበት ይላል። ከሌለው ራይት አድርጎ ቪዲዮአችሁን ያመሳክርላችኋል ማለት ነው። ስለዚህ ይሄንን ብትጠቀሙ ጥሩ ነው እኔ እንጂ ስለ ቪው በዛም ብትፖስቱ በዚህም ብሩ ይቀንሳል አይደለም ማለት ነው። ዜርፎር ክሮም ጥቅሙ ምርጥ ነው ማለት ነው። እሺ ስለ ቪዲዮ አፕሎድ ይሄን ሀል ካወራን አሁን ደግሞ ስለ ቪዲዮ ኤዲቲንግ ቪዲዮ በምንድን ነው ኤዲት የምናደርገው ካላችሁ ብዙ አማራጮች ብዙ ሶፍትዌሮች በስልክ የሚሰሩ አፕሊኬሽኖች አሉ። ግን አሁን ላይ በካፕከት ኤዲት የምታደርጉ ነገር አንድ ነገር ነግራቸዋለሁ። በቅርብ ጊዜ ፕራይቬሲ እንደ ተርም ውስጥ ማለት ነው አንድ ህግ አጽድቋል ማለት ነው። ካፕከት ማለት ምን ማለት ነው? እናንተ የምትሰሩትን ቪዲዮ እዛ ላይ ኤዲት ስታደርጉ ጊዜ ማለት ነው ኦሪጂናል ቪዲዮ ላይ ኤዲት የምታደርጉ ካለ የእናንተን ቪዲዮ መጠቀም እንደሚችል መተዳደሪያ ደንቡ ላይ አስፍሯል ማለት ነው። ይሄውና እዚህ ጋር ማየት ትችላላችሁ ማለት ነው። ይሄንን እናንተን ማስፈቀድም አይችልም። የእናንተ ቪዲዮ እዛ ላይ ኤዲት ካደረጋችሁ መጠቀም ይችላል ማለት ነው። እናንተን ማስፈቀድ አይችልም። እንደፈለገ ማስታወቂያ ሊሰራበት ይችላል። ለሌላ ነገር ብቻ የእናንተ ቪዲዮ የፈለገበትን አላማ ሊያደርግ ይችላል ማለት ነው። ስለዚህ ቪዲዮ ኤዲት የምታደርጉበትን ነገር ካሁን በኋላ ካፕካት ላይ ኤዲት ስታደርጉ ይሄንንም ታሳቢነት ውስጥ እያስገባችሁ ኤዲት እንድታደርጉ ማለት ነው። ወይም ደግሞ ሌሎ ኤዲት የምንዳረጉበት ብዙ ሶፍትዌሮች አሉ። አሁን ለምሳሌ እኔ ኤዲት የማደርግባቸው አሉ። እነኛውን ኤዲት የማደርግባቸው ነው። ለምሳሌ ኢንሸት ምርጥ ነው። ቪዲዮ ጉሩና ዩከት ምርጥ ናቸው ማለት ነው። ግን ካፕካት ፕራይቬሲ እንደ ተርሙ ላይ ይሄንን አቅርቧል ማለት ነው። በተጨማሪም ካይማስተርም አለ። በእነሱም ኤዲት ማድረግ ትችላላችሁ ማለት ነው። ዜርፎር ይሄንን ታሳቢነት ውስጥ አስገቡ ማለት ነው። ሌላኛው ደግሞ ፒክስአርት ወይም ደግሞ ተምኔል መስሪያ ማለት ነው። አንደኛ ክሊክ ስሩ ሬት የሚባል አለ በዩቲዩብ አልጎሪዝም ቋንቋ ወይም ደግሞ በዩቲዩብ አይምሮ ይሄ ዩቲዩብ በአልጎሪዝም አርቲፊሻል ኢንተለጀንስ ነው። በአልጎሪዝም ነው የሚሰራው ማለት ነው። ስለዚህ የግድ ታምኔሎቹ ማማር አለበት። አንድ ሰው ቪዲዮአችሁን ስትለቁ ጊዜ ዩቲዩብ ለሆነ ተወሰነ ሰው ሰጀስት ያደርጋል ቪዲዮ። ያ እነኛ ሰጀስት የተደረጋላችሁ ሰዎች በታምኔላችሁ ተማርከው ክሊክ አድርገው የሚነኩት ከሆነ ለሌሎች ሰዎችም ሰጀስት እየተደረገ ቪዲዮ ይሄዳል ማለት ነው። ዘረቢ ደግሞ ሰዎችን የሚስብ ታምኔል መስራት ያለባችሁ ራሳችሁ ነው። ይሄን ደግሞ መስሪያ ፒክስአርት ነው ማለት ነው። በፒክስአርት እንዴት እንደሚሰራ ቪዲዮ ሰርቼላችኋለሁ። መጨረሻ ላይ ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ጋር ስለ ፒክስአርትና ስለ ሌሎችም አሉ ማወቅ ትችላላችሁ ማለት ነው። ፒክስአርትን እዛ ጋር ሰርቼላችኋለሁ። ኢንዲስክሪፕሽን ላይ መጨረሻ ላይ አስቀምጥላችኋለሁ። እሱን ብትጠቀሙ ጥሩ ነው ማለት ነው። ለምንድነው ፒክስአርትን ምረጡ ያልኳችሁ? በብዛት እንትን ማትጠቀሙ ከሆነ ኦንላይን የሚያስቸግራችሁ ከሆነ ወይም ደግሞ ዳታ ወይም ዋይፋይ የሚያስቸግራችሁ ከሆነ ይሄኛው ምርጥ ነው ማለት ነው። ከዚህ በፊት ባክግራውንድ ምናምን በጋላሪ ውስጥ ካላችሁ ማለት ነው ስቲከሮች ምናምን ካላችሁ። ግን አይ እኔ ጋር ኮኔክሽን ምርጥ ነው እኔ ጋር ኦንላይን አለ ካላችሁ ካንቫ ብትጠቀሙ ጥሩ ነው ማለት ነው። ካንቫንም አፕሊኬሽኑን ፕሌይ ስቶር ላይ በነፃ ማግኘት ትችላላችሁ። ከዛ አውርዳችሁ መጠቀም ትችላላችሁ ካንቫ ማለት ነው። እኔ በኦንላይን ኤዲት ማድረገው በዚህ በካንቫ ነው ማለት ነው። ቴምፕሌቶችም ስላሉ ከቴምፕሌቶቹ ላይ ማየት ትችላላችሁ ማለት ነው። እሺ የመጨረሻው ደሞና የመጨረሻው ቻት ጂፒቲ ነው። ቻት ጂፒቲ ታዲያ ምን ይሰራል? እንዴት ነው የሚያስፈልገን ለኛ ቪዲዮ መስሪያ ካላችሁ ቻት ጂፒቲ በጣም ወሳኝ ነገር ነው፣ አስፈላጊ ነው ማለት ነው። ቪዲዮዎችን ስትሰሩ ጊዜ ለምሳሌ አሁን የሰራኋቸው 5-6 አፕሊኬሽኖች ምናምን ብዬ ነው አይደለ? ስለዚህ ለዚህ ቪዲዮ ርዕስ ስጠኝ ብዬ በለው ትንሽ የቪዲዮ ሐሳቡን ንገረኝ ይላል። ከዛን የቪዲዮ ሐሳቡን ትነግሩታላችሁ። ከዛን እንደዚህ ብትሉት ለዚህ ቪዲዮ ሊሆን የሚችሉት ርዕሶች እነኚህ ናቸው ብሎ 1-5 ያስቀምጥላችኋል። ከዛን ዲስክሪፕሽንም ይጽፍላችኋል ማለት ነው። አማርኛም አለበት፣ ኦሮምኛም ይሰራል አይቻለሁ፣ አማርኛም ይሰራል፣ አማርኛም ተካትቶበታል ማለት ነው። ግን ደግሞ እነኚህ ትንሽ አማርኛ ስለሚዘበራርቅ ለምሳሌ ፖስተር ስራልኝ ብትለው ይሰራላል፣ የፈለግከውን ታምኔል ስራልኝ ብትለው ይሰራላል። ግን ጽፈት አማርኛው ላይ ይዘበራርቃል እና ፐርፌክት የሚናገሩ አማርኞች አሉ ማለት ነው። እነሱ መጠቀም ትችላላችሁ ማለት ነው። ለምሳሌ እነ ጂሚናይ እነ ዲፕሲክን ምናምን መጠቀም ትችላላችሁ ማለት ነው። እነ ዲፕሲክ ምናምን ምርጥ ናቸው ማለት ነው። እነ ዲፕሲኮች አሁን የመጡ ቻይናዎች እንትናቸው እነ ዲፕሲክን መጠቀም ትችላላችሁ። እንዴት እንደሚከፈት ጉግል ላችሁን ይጠይቃችሁ። ለጉግል አካውንታችሁን አላው ላይ ሳይን ኢን አድርጋችሁ መጠቀም ትችላላችሁ። ታዲያ ወደ ቻት ጂፒቲ እንምጣ። ቻት ጂፒቲ ላይ የፈለጋችሁትን ቪዲዮ አሁን ለምሳሌ ቀደም ያልኳቸው ስለ ፒክስአርትን ያወራችሁ፣ ግን ደግሞ በፒክስአርት ብቻ ነው ቪዲዮ ሰራሁት እስካሁን በእንትን አልሰራውም ማለት ነው። እኔ ስለ ቪዲዮ ታምኔል አሰራር በፒክስላብ እንዴት እንደሚሰራ አልሰራው። ግን እናንተ ደግሞ በፒክስላብ እንዴት ታምኔል እንደሚሰራ ነው የፈለጋችሁት። በፒክስላብ የሰራ ሰው ነው የፈለጋችሁት። ለምሳሌ እናንተ ፒክስላብን በኢኪሊ ቢሰራ ጥሩ ነው፣ ኢኪሊ ቢሰራልኝ ጥሩ ነበር፣ እኔ እሱ ሲያብራራ ነው የሚገባኝ ትላላችሁ። ለምሳሌ እስኪ አሁን እኔ በፒክስአርት ሰርቻለሁ ማለት ነው። ምን ቪዲዮ ማለት ነው። የምን የታምብኔል አሰራር እንደዚህ ብላችሁ ሰርች ብታደርጉ ያመጣላችኋል።
ስለ በፒክስአርት እንዴት እንደሚሰራ ተምኔል ቪዲዮዎችን አምጣልኝ ብትሉት ዘርዝሩ ያመጣላችኋል። እንዲህ ከምትሉ ደግሞ አሁን ለምሳሌ ይሳቅ እኔ ስለ ፒክስአርት በሰራ ደስ በኔ ሳስተምር የሚገባችሁ ቢሆን በይሳቅ ስለ ፒክስአርት ተምኔል የተሰራ ቪዲዮ አንጣልኝ ብላችሁ ተጠይቁት እኔ የሰራሁት ስለ ፒክስአርት ያመጣላችኋል ማለት ነው። ለምሳሌ ሰርች አድርገን እንሞክር። አሁን ቻፕተር ላይ እንደዚህ ብዬ ጠይቄዋለሁ። ይሳቅ ለገሰ የዝናዋ ልጅ በፒክስአርት ተምኔል እንዴት እንደሚሰራ ብሎ ያስተማረበትን ቪዲዮ ላክልኝ ብዬ ጠይቄዋለሁ። እስኪ ሰንድ እንለዋለን። ከዛን የሚመልስልን ምላሽ እናያለን ማለት ነው። እንግዲህ በመፈለግ ላይ ነው አለ እያሰሰ ነው ማለት ነው። ስለዚህ ይሳቅ ለገሰ በፒክስአርት ብሎ አሁን ተምኔሌን ያያል፣ ጽፈቱን ያያል። ከዛን ይሳቅን የሰራውን ፈልጎ ያመጣል ማለት ነው። እስኪ እናያለን ሊያመጣ የሚችለው ማለት ነው። ወይም ደግሞ የሌላ ሰውን ሊያመጣ ይችላል። ይሳቅ ለገሰ እኔ ብቻ ስላልሆንኩ ማለት ነው። ለዛም ነው የዝናዋ ልጅ ብዬ ያስገባሁት። ይሳቅ ለገሰ ብቻ ብል ሌላ ይሳቅ ለገሰ ስላለ ሊያመጣ ይችላል። ግን ብዬዋለሁ ይሳቅ ለገሰ የዝናዋ ልጅ ብዬዋለሁ እስከ ኒክ ድረስ ማለት ነው። ይሄው እነዚህ ጋር እንዴት በፒክስአርት ታምብኔል ወይም ተምኔል ማዘጋጀት እንደሚቻል የሚያሳየውን ቪዲዮ በአማርኛ ዩቲዩብ ላይ ያገኘሁ። ይሄ ቪዲዮ በይሳቅ ለገሰ የዝናዋ ልጅ በተባለው ቻናል ላይ ተለቀቀ ይላል እና በፒክስአርት መተግበሪያ በስልክ ተምብኔል እንዴት መስራት እንደሚቻል በዝርዝር ያሳያል። ቪዲዮው ከዚህ አድራሻ ማየት ትችላላችሁ ብሎ ይኸውና የቪዲዮውን ርዕስ ይሄንን ነው። ይሄ የራሴ ቪዲዮ ነው። ምን ብላችሁ ነው ያመጣችሁት እናንተ? በቃ ይሳቅ ስለ ተምብኔል አሰራር በፒክስአርት የሰራውን ብላችሁ ነው የጻፋችሁት። ዩቲዩብ ላይም አሁን ልን ብላችሁ ተምብኔል አሰራር በፒክስአርት ብትሉ የኔን ላያመጣላችሁ ይችላል፣ የሌላ ሰው ሊያመጣ ይችላል። ግን እናንተ የፈለጋችሁት ይሄንን ነው። በቀላሉ ከዩቲዩብ ጋር ሰርች ባሩ ላይ ከምትጨናነቁ መታችሁ እነኛ አርቲፊሻል ቦቶቹ ላይ ቻት ቦቶቹ ላይ መታችሁ ማዋራት ትችላላችሁ። አሁን ለምሳሌ እዚህ ጋር ብያለሁ አምጥቶልኛል ማለት ነው። ከዛም ቪዲዮውን በቀላሉና ይላል እዚህ ጋር ነውና ቪዲዮውን በቀላሉና በአማርኛ ቋንቋ ተዘጋጅቶ ስለሆነ አስተማማኝና ተማሪዎች በቀላሉ ማስተዋል ይችላሉ። በቪዲዮ ውስጥ ተምኔል አሰራር እርምጃ በእርምጃ የቀረበ ስለሆነ በተግባር ማድረግ ይችላሉ። በተጨማሪም የይሳቅ ለገሰ የዝናዋ ልጅ ቻናል ላይ ተምኔል አሰራር እና የቪዲዮ ኤዲቲንግ ቪዲዮዎችን በብዙ አማራጮች ይገኛሉ። በምሳሌ ያለ ኦንላይን ተምኔሎች የሰራውበት ጉድ ምንድን ነው በሚባለው ቪዲዮ ውስጥ ተምኔል አሰራር በተጨማሪ መረጃዎች ያገኛሉ ይላል። ሌላም የሰራውበት አለ ማለት ነው። እነዚህ ቪዲዮዎች በዩቲዩብ ቻናል ላይ ማግኘት በተጨማሪ ዕውቀት ማግኘት ይችላሉ ማለት ነው። በቪዲዮ ውስጥ ተምኔል አሰራር እርምጃ በእርምጃ የቀረበ ስለሆነ በተግባር ማድረግ ይችላሉ። ቪዲዮውን በአማርኛ ቋንቋ ተዘጋጅቶ ስለሆነ አስተማማኝና ተማሪዎች በቀላሉ ማስታወስ ይችሉታል ብሎ አርቲፊሻል ኢንተለጀንስ ስለኔ መረጃ እዚያ ቁጭ አድርግቶታል ማለት ነው። እናንተም አሁን ለምሳሌ እኔ የምፈልገው እዚህ ነው ምን ብላችሁ እዚህ ጋር ብቻ የጻፍኳት ርዕስ እዚህ ጋር ቀደም የጻፍኩት ርዕስ ምንድነው የሚለው ይሳቅ ለገሰ የዝናዋ ልጅ የሚለው ቦታ ዝም ብላችሁ ብቻ እንደዚህ ምን ታረጋላችሁ? ኢትዮ ኮምፒውተር አለ አይደለ? ኢትዮ ኮምፒውተር ላይ ኢትዮ ኮምፒውተር በፒክስአርት ተምኔል እንዴት እንደሚሰራ ብሎ ያስተማረበት የለም። አቡጊዳ ሚዲያ እንደዚህ ብሎ ያስተማረ የለም። ኤከሌ እንደዚህ ብሎ ፒክስአርት ያስተማረ የለም ታላችሁ። በዛው በሰው እየቀረበውን ያመጣል፣ ካላስቀረበ ደግሞ ያመጣላችኋል ማለት ነው። ስለዚህ ይሄ ተምኔል በፒክስአርት ተሰራው የሚል አለ። ቅድም ይሄ ደግሞ ያሳያዋችሁ በዚህኛው ማለት ነው። ተምኔል ያውን ያለው እኔ የሰራውበት ጉድ ምንድነው የሚለው በዚህኛው ነው ማለት ነው። እቺኛውን ተምኔል ስለዚህና ስለዚህ ሰርቻለሁ ብያለሁ። ይሄና ዩቲዩብ ቻናሌ ላይ ቼክ አርጉት ማለት ነው። በዚህና እኔ ሰራሁት እቺኛው ላይ ያለ ኦንላይን የሰራውበት ጉድ ምንድነው የሚለው ጽፈት የዚህችን ነው አርቲፊሻል ዘርዝሮ ያመጣው ማለት ነው። እሱም ማየት ትችላላችሁ ማለት ነው። እስኪ ሊንኩን እንንካ ከዛን እስኪ ያመጣልኛል የሚለውን እኔ ሊንኩ ምንድነው አድራሻዬ ይሄ ነው። ተምኔል አሰራር ከነርሱ ነው ያመጣው። ይሄንን ተናኩታላችሁ ከዛን ያመጣላችኋል ማለት ነው። ቻትጂፒቲ በጣም በአሁን ዘመን ላይ የት እንደደረሰ ማየት ይችላል። ቻትጂፒቲ ብቻ አይደለም ብዙ ነግሬያቸው ነው። ነጂ ምን ያሉ አሁን እንደውም ቪዲዮ የሚሰራበት VOS3 የሚባል መጥቷል አይደል? አዎ VOS3 እንደ ቪዲዮ ለወር ነፃ ነው ምናምን ተብሏል። ከቻልኩ ቪዲዮ እንዴት ሙሉ ጋይዱን አሳያቸዋለሁ። ያው ካልቻልኩ እኔ ጋር ትንሽ ኮኔክሽን ስለሚያስቸግር የተሰሩ ብዙ የሰሩት ቪዲዮዎች አሉ ማለት ነው። እነ አዳማ ላይ ያለው ሎኮ ቲፕስ ምናምን እነሱ ሰርተውታል። ሌሎች ሚዲያዎችም አብሩተዋል ማለት ነው። ዜርፎር የቪዲዮን አድራሻ ሰጥቻለሁ እየፈለገ ነው። ከዛ ወደዚህ ዳውንሎድ ያደርግልኛል ነው። ትንሽ ተጣብቁታላችሁ። በብሮዘር እያሰሰው ነው መሰለኝ ወደ አፖል አመጣ እና ይሄውና ምን ብሎኛል? ወደ ራሴ ቻናል አምጥቶኛል። የራሴ ላይ ስለሆነ ነው ይሄን ያመጣልኝ ማለት ስልኩ የራሴ ስለሆነ ነው እንትን ያለው እንጂ
ያመጣ ነበር። አሁን የናንተ ላይ ሲሆን ወደ አፕሊኬሽናችሁ ነው የሚያመጣው። እኔ የራሴ ስለሆነ ነው በብሮዘር አሱ ያመጣልኝ። ይሄው እዚህ ጋር ማየት ትችላላችሁ ማለት ነው። ቻናሌ ይሄንን ይመስላል። ስታዩ ጊዜ በዛው ነው ሰብስክራይብ ማድረግ እንዳትረሱ። እዚህ ጋር የሆነ 722 ሰብስክራይብ ደርሰናል። 1000 መግባታችን አይቀርም እና ያውና የለቀኩት ቪዲዮ ይሄኛው ነው። ይሄኛው እዚህ ጋር ማመን አልቻልኩም በስልክ የሰራሁት ምናምን የሚለው ይሄኛው ነው ማለት ነው። እዚህ ጋር ያለው በስልክ የሰራሁት የሚለው ያቅድሜ ያለ ኦንላይን ምናምን የሚለው ደግሞ ይሄኛው ነው። ስለ ቪዲዮ ኤዲቲንግም ያስተምራል ምናምን ያለው ChatGPT ይሄንን ያለው ማለት ነው። ሌላም ነገርም አሉ መጠቀም ትችላላችሁ ማለት ነው። ስለ ChatGPT ይሄን ካልኳችሁ እስኪ ደግሞ ታዲያ የቪዲዮ ርዕስ እንዴት ሊሰጥ ይችላል የሚለውን እስኪ የቪዲዮ ርዕስ እንዴት መስጠት ይችላል ማለት ነው። ዝም ብላችሁ እስኪ ስለ ምን ሰራን እንበል ማለት ነው። ስለ ChatGPT ሰራን ማለት ነው። እስኪ ስለ ChatGPT የተሰራ ቪዲዮ ላይ እንዴት ነው ርዕሱ ምን ልበለው ብለይ ብጠይቀው ይመልስልኛል ማለት ነው። እስካሁን ልጠይቀው ማለት ነው። አሁን ቢዮ ስለ ChatGPT የተሰራ ቪዲዮ ላይ ርዕስ ስጠኝ አልኩት። እሺ አሁን እስኪ ላቀብለው ምን ብሎ እንደሚመልስልኝ እናያለን ማለት ነው። አይኸውላችሁ ደርድሮላችኋል እንግዲህ ጽፈቱ ምን ብሎ ነው የደረደረው? ሶሪ ኦኬ እዚህ ጋር ምን ብሎልኛል መስሎኛል። እሺ እነሆ ስለ ChatGPT የተሰራ ቪዲዮ ላይ ማስተላለፊያ እና አስተዋጽኦ የሚያሳዩ ጥሩ ርዕሶች እነዚህ ናቸው ብሎ አምጥቶልኛል ማለት ነው። ቋንዲ ዳታ ልዝጋ መሰቃየት አለብን እንዴ? ኖቲፊኬሽኑ አሰቃየን። ኦኬ ይኸውና እዚህ ጋር ምን ብሎልናል? እዚህ ጋር ይኸውና አንበብ አጠቃላይ ርዕሶች ጄነራል ቶፒክስ ናቸው። ነኝ ChatGPT ምንድነው? እንደ የሮቦት ለማለት ትንሽ እንትን ይዘባርቃል እና ታሳባችሁ ከገባችሁ ማስተካከል ትችላላችሁ ማለት ነው። አሁን እነ ጂሚናይ የምትጠቅም ፐርፌክት አማርኛ ያወራል ማለት ነው። እና ዲፕሲክም ማለት ነው። ትንሽ አማርኛ ስለሚዘባርቅ ነው። ለምሳሌ ሮቦት አእምሮ አስገርም መገናኛ ብላችሁ የርዕስ ነው አለ። ኤአይ አስተማሪ በእጁ ውስጥ ChatGPT እንዴት እንደሚሰራ ChatGPT በአማርኛ ምን ማለት ነው? ቀላል ማብራሪያ ርዕሶች ናቸው። ስለ ChatGPT ሰጠኝ። በChatGPT ምን ማድረግ እንችላለን? 10 አስደናቂ ነገሮች አዩ በChatGPT ማለት ነው። እንደዚህ ያላችሁ ርዕስ መስጠት ትችላላችሁ ማለት ነው። ተናገር ከኤአይ ጋር ChatGPT የሚያስደንቅ አሰራር ብሎ እነኝን አምጥቷል ማለት ነው። ስለ ተግባራዊና አጠቃቀም ፕራክቲካል ዩዝ ነው። ይሄኛው ደግሞ በChatGPT የዩቲዩብ አስቀምጥሞ መዝገብ ማዘጋጀት ምናምን ነው የሚለው እና ልዩ ማስደነቅ ርዕሶች እነኚህ የሆነ ርዕሶች የሚይዙ ማለት ናቸው። እነኚህ በቃ ቪዲዮ ላይ ሁክ እንደምንለው በርዕሶቹም ደግሞ እንዴት ሰዎች መያዝ እንደምንችል ማለት ነው። ስለነሱ እንትን ነው የሚያሳየው። ከጉል ይልቅ ያውቃሉ ChatGPT ሚስጥር ተገባሮች አሁን የኛ ይዛል እንዴ ብለ እንትን ታርገር ከች አርግቷል ማለት ከች ታይትል ይባላሉ። እነኚህ ሊይዙ ሐሳብን ሊይዙ የሚችሉ ማለት ነው። እሺ ልታስተምር የምትችለው ኤአይ አዲስ ዘመናዊ ቴክኖሎጂ እነዚህ የመሰሉ መስጠት ትችላላችሁ ማለት ነው። በጣም የሚገርም ፊቸር አለው ማለት ነው። እንግዲህ እንደዚህ አርግታችሁ ቪዲዮአችሁን የዩቲዩብ ቪዲዮ መስራት ትችላላችሁ ማለት ነው። እነኚህን አምስቱን በመጠቀም ማለት ነው። ያው ከሌላችሁም ChatGPT ችግር የለውም ለራሳችሁ መጻፍ ትችላላችሁ። ያው ChatGPT እኔ ላቀልላችሁ ነው እንጂ እናንተ አትችሉ አይደለም። ስለዚህ ያው ከኛ በተሻለ ChatGPT አሁን መረጃዎቹን ከየት ማስሶ ይመጣል። አሁን ለምሳሌ ዛሬ እስኪ ስለ እናንተ ያልሰማችሁ መረጃ ሁሉም ነገር ብዙሃን መገናኛ ላይ ስለሚወጣ በየሶሻል ሚዲያ ላይ ስለሚወጣ ይሄ ChatGPT የሚያነባው ከሶሻል ሚዲያ ላይ ነው እንጂ ዝም ብሎ ለራስ ፈልስፎ አይደለም። ዩቲዩብ ይፈልጋል። ይሄ ስለዚህ የጠየቀኝ ዩቲዩብ ላይ አለ ይላል። ዩቲዩብ ላይ ከሌለ ወደ ቲክቶክ ያልፋል። ቲክቶክ ላይም ከሌለ ሌላ ዌብሳይት ላይ ይሄዳል። እንዳለ ዓለም አቀፍ ላይ ያሉት እንዳለ ከአየር ላይ ማለት እንዳለ ከማይክሮ ዌቭ ላይ የሚመላለሱት መረጃዎች አጣርቶ ነው የሚያመጣው ማለት ነው። ዝም ብሎ ከሌለ አየር ላይ የለም እዚህ ላይ የለም ዩቲዩብ ላይ ፈልግ ትቶ ከዩቲዩብ ላይ ፈልግ ዩቲዩብ ላይ የለም ይላል እንጂ ዝም ብሎ ፈልስፎ አይደለም የሚያመጣው ማለት ነው። ስለዚህ በዚህ መንገድ ቪዲዮአችሁን መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ጊዜ መልካም ጊዜ ይሆንላችሁ። ይሄን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ በቁሩ ምክንያቱም 1000 እንገባለን። እንደዚህ አይነት ቴክኖሎጂ ቲፖች፣ ሳይንሳዊ እውነቶች አንዳንዴም ደግሞ ቭሎጎች ትራቨል ቭሎጎች መሰራላችሁ ይሆናል ማለት ነው። የዛሬ ቪዲዮ በዚህ ላይ ያበቃል። ይመቻችሁ። ባይ ባይ ቻው።